በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ በቸርነትህና በይቅርታ እንቅልፍ በማይኖራቸው ዓይኖችህ ተመልከተኝ። በክንፈ ረድኤትህም ትሰውረኝ ዘንድ እለምንሃለሁ። ጌታ ሆይ ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻ ታደርግልኝ ዘንድ እለምንሃለሁ። አቤቱ እግዚአብሔር ሆይ ለኃጢአቴ ማስተሰሪያ እንዲሆነኝ ቅዱስ ሥጋህንና ክቡር ደምህን እቀበል ዘንድ የተዘጋጀሁ አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጌታ ሆይ የልቦናዬን ትካዜ ታውቃለህና፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታም ብዛት ይቅር ትለኝ ዘንድ እለምንሃለሁ። ሁልጊዜ ስነ ምግባሬን ጸባዬን አሰማምር፣ በደሌንም ሁሉ ይቅር በለኝ። ለሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤህ ቀን እግዚአብሔር ሆይ ይቅር በለኝ። በመስቀል ላይ በፈሰሰው ደምህም ይቅርታህና ምሕረትህን በእኔ ላይ አብዛ። እግዚአብሔር ሆይ ቸርነትህና ምሕረትህን በእኔ ላይ ግለጥ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉዎች ጠላቶቼ እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅርም በለኝ። አንተን የሚያመሰግኑና ላንተ የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነትህ ስጦታ መልካሙን ነገር ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ ለአባትና ለእናቴ አቤቱ መልካምን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነህ ከባለሟሎችህ ጋር አንድ ታደርጋቸው ዘንድ እለምንሃለሁ። እግዚአብሔር ሆይ የታመሙትን ሁሉ ፈውሳቸው። የታሰሩትም ሁሉ እንደ ቅዱስ ጴጥሮስ ቅዱስ መልአክህን ልከህ ፍታቸው። ቸርነትህና ምሕረትህም በሕዝቡ ላይ አድርግ። እግዚአብሔር ሆይ እንደ ኃጢአታችን ብዛት እንደ ክፋታችንም መጠን ሳይሆን ከእኛ ኃጢአት ይልቅ ያንተ ፍቅር ትበልጣለችና ስለ ፍቅርህ ሕዝብህን አድን። እግዚአብሔር ሆይ ለእኔ ለባሪያ ስለ በደሌ የተከፈተውን የመዓትህን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታልና። አቤቱ ይቅርታህን እሻለሁ። ወደ ጌትነትህ አዳራሽ እገባ ዘንድ የቸርነትህን በር አንኳኳለሁና አቤቱ ክፈትልኝ። ቸርነትህን ባስቈጣም እንኳ በዓይነ ምሕረትህ ተመልከተኝ። ምሕረትን የተመላች ቀኝህም ትዳሰኝ። እግዚአብሔር ሆይ በቸርነትህና በይቅርታ ከገሃነመ እሳት አድነኝ። ኃይል መንግሥትና ሥልጣን ያንተ ናትና ለዘላለሙ አሜን። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። አቡነ ዘበሰማያት